ለምን ጥሩ ሰዎች ይሰቃያሉ ግን? አንድ ጥያቄ ልጠይቅህ። ምናልባት አንተም እንደኔ አስበህ ታውቃለህ? ሰዎችን ታከብራለህ፣ የቻልከውን ሁሉ ታደርጋለህ፣ የተቸገሩትንም ትረዳለህ፣ ማንንም ለመጉዳትም አስበህ አታውቅም። ነገር ግን ህይወት የምታደርግልህ አንተን የማይገባህን ድርጊት ነው። የሚያታልሉ ሰዎች ይሳካላቸዋል፣ የሚዋሹ ሰዎች ይስቃሉ። አንተ ግን ለሌላው ሰው እንዳይጎዳ ስትጥር አንተ ትጎዳለህ። ከዚያም ራስህን ትጠይቃለህ። እውነት ጥሩ ሰው መሆን አያስፈልግም ማለት ነው ብለህ ራስህን ትጠይቃለህ። እኔም እንደዚህ እጠይቅ ነበረ። ይህን ጥያቄ ከብዙ ዓመታት በፊት ራሴን ጠይቄ ነበር። መልሱን ግን ወዲያውኑ አላገኘሁትም። ነገር ግን በጊዜ ሂደት ሰዎችን ስመለከት፣ ህይወትን ስታዘባት አንድ ነገር ተረዳሁ። አንድ ቀን አንድ አዛውንት አየሁ። በመንገድ በዝግታ ይራመዳል። በፊቱም የድካም ምልክት አለ። ነገር ግን ሰዎች ሰላምታ ይሰጡታል። እሱም በፈገግታ ሰላምታቸውን ይመልሳል። እኔም ራሴን ጠየቁ፣ ይህ ሰው ህይወቱን በቀላል አልፎ ይሆን? ኋላ ግን ታሪካቸውን ስሰማ ልጃቸውን አጥተዋል፣ ንግዳቸው ወድቋል፣ ከስረው ከንግድ ዓለም ወጥተዋል፣ ለብዙ ዓመታት በችግር ውስጥ አልፈዋል። ነገር ግን አንድ ነገር አሁንም አልጠፋባቸውም፣ ሰብአዊነታቸው። ከዚያ በኋላ አስብ ጀመር። ምናልባት መከራ ሰውን ለማጥፋት ብቻ አትመጣም። አንዳንድ ጊዜ ማንነቱን ለማሳየት ትመጣለች። ከዚያ ራሴን እንዲህ ጠየቁ፣ ሰዎች ጥሩ ስለሆኑ ነው የሚሰቃዩት ወይስ ሁሉም ሰው ይሰቃያል? እኛ የምናየው የጥሩ ሰዎችን መከራ ብቻ ስለሆነ ነው። ምናልባት የሚዋሽም ሰው፣ የሚሰርቅ የሚያታልልም ሰው፣ ምናልባት ክፉ ዘረኛም ሰው በሌሊት ሲተኛ የራሱ ጦርነት አለው። የሚስቀውም ሰው በውስጡ እያለቀሰ ሊሆን ይችላል። እኛ የምናየው የሰውን ውጪ ብቻ ስለሆነ ነው። ስለዚህ ከዛሬ ጀምሮ ራሴን ሌላ ጥያቄ መጠየቅ ጀመርሁ። ለምን ይህ ተፈጠረ ከማለት ይልቅ ይህ ፈተና ምን ሊያስተምረኝ መጣ ማለት ጀመርኩ። ያኔ ነገሮች ቀስ በቀስ መቀየር ጀመሩ። ውድ ተመልካቾቼ፣ ዛሬ እናንተንም አንድ ጥያቄ ልጠይቃችሁ። በህይወታችሁ ያለፋችሁት ከባድ መከራ ዛሬ የሆናችሁትን ማንነት ለመሆን አስተዋጽኦ አላደረገም? ደግሜ ልጠይቃችሁ ውድ ተመልካቾቼ፣ በህይወታችሁ ያለፋችሁት በጣም ከባድ መከራ ዛሬ የሆናችሁትን ማንነት ለመሆን አስተዋጽኦ አላደረገም? በእርግጠኝነት አድርጓል። እንዲሁም ትልቅ ደረጃ ላይ ያሉ ሰዎች የከባድ ፈተናዎች ውጤት ናቸው ይባላል። አዎ፣ የጠራ ወርቅ የከባድ የእሳት ፈተና ውጤት እንደሆነ እናምናለን። ምናልባት መልሱ አዎ ሊሆን ይችላል። ስለዚህ ፈተናዎች ሁሉ ሊጥሉን አይመጡም። አንዳንድ ጊዜ እንደ ወርቅ ፈትነው ሊያከብሩን ይመጡ ይሆናል። ህይወት ሁልጊዜ ፍትሃዊ አይደለችም። ነገር ግን ሁልጊዜ ትምህርት አላት። ምናልባት ዛሬ ያለፍነው መከራ ነገ ለሌላ ሰው ህይወት የምናበራበት ታሪክ ሊሆን ይችላል። እስከዚያ ድረስ ሁላችንም ጥሩ ሰው መሆንን አናቁም።
ሁልጊዜም መልካም እንሁን። ከመጥፎነት ክፍያ የለም፣ ከመልካምነት ግን ብዙ ክፍያ አለ። ውድ ተመልካቾቻችን ይህ መነባንም ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑና ቪዲዮውን ደግሞ ላይክ እንድታደርጉ ጋብዘናችኋል። ጎዛምን ቲዩብ